እሺ እንግዲህ በድጋሚ እንኳን ደህና መጣችሁ። እንኳን ለዛሬው ቀን በሰላም አደረሰን። እንግዲህ የዛሬው መርሃ ግብራችን እንደሚታወቀው እርቅ ከራስ ነው። እርቅ ከራስ ለተሻለው ነገ የዛሬ መርሃ ግብራችን መሪ ቃል ነው የሚሆነው ማለት ነው። እንግዲህ ይህ መርሃ ግብር በዋነኝነት ራሳቸውን የታረቁ ተጣልቼ አላቅም ካላላችሁኝ በስተቀር ማለት ነው እና በህይወታቸው ውድቀትንም ስኬትንም ማስተናግደው ሚዛናዊ ኑሮ የሚኖሩ ከራሳቸው አልፎ ለወገን የተረፉ ለሀገር ትልቅ አስተዋጽኦ የሚያደርጉ ሰዎችን የሚያነጋግሩበት የህይወት ተሞክሮ የምናዳምጥበትና የምንማማርበት መድረክ ነው ማለት ነው። እኔ ለምግብ ያህል ይህንን ካልኩኝ በቀጣይ ደግሞ እንግዶችን እያስተዋወቀች እንድትጋብዝልን የፕሮግራሙ አዘጋጅ ወይዘሮ ፍጹም አጥናፍ ወርቅ መድረኩን ኪዳነ ማርያም መድረኩን አስረክባለሁ። እሺ እንዴት ናችሁ? አሁን ወደ አስተማሪዎቻችን እንሄዳለን። የመጀመሪያ አስተማሪ ወይዘሮ አስቴር ቀናው ናት። አስቴር የመጀመሪያ ዲግሪዋን በሂሳብ አያያዝ የወሰደች ሲሆን በተለያዩ ድርጅቶች ውስጥ ከጀማሪ ሰራተኝነት ጸሐፊ እስከ ዳይሬክተር ድረስ ሰርታለች። ለ40 ዓመታት ካገለገለች በኋላ ጡረቷን አስከብራለች። አስቴርን ለዚህ መድረክ ለምንድን ነው ያመጣኋት መሰላችሁ? አስቴር ከዛም ከጡረቷን በፊት ከጡረቷም አሁን ደግሞ በጡረቷ ላይ ያለች ብዙ ሴቶች የማያደርጉትን ብዙ ነገር ነው የምታደርገው። የብዙ ድርጅቶች ቦርድ አባል ናት። የወሴክማ ቦርድ አባል ናት። ይሄን ሶሎፕቶሚስ አይገባኝም፣ አንቺ በኋላ ታስረጅናለሽ። እዛም እንደዚሁ አባል ናት። የወደቁትን አንሱ የናዲያን መርጃ ማህበር አባል ናት። በፋና የእህትማማቾች ማህበር እንዲሁም ቦርድ አባል ናት። አሁን ደግሞ በቅርቡ ደግሞ የዘበናይን ክለብ ተቀላቅላለች እና በዛ ላይ ደግሞ እኔ በወሴክማ አብረን ቦርድ ሆነን አይቻታለሁ እና አንዳንድ ጊዜ ቦርድ ሩም ውስጥ ስትሆኑ መፋተግ መጨቃጨቅ ምናምን አለ እና አስቴር ዝም ብላ ታዳምጥና ቀስ ብላ ነው ጣል ካልም ታደርጋለች። አንዳንድ ሰዎች የነሱ መኖር ካልም የሚያደርገው ነገር የለም፣ ካልም ታደርጋለች። በጣም ከሰው ጋር የመግባባት ነገሯ በጣም ደስ የሚል ነው። ፖዚቲቭ ነው ነገሮችን የምታየውና ብዙ ሰው አስቴርን በሆንኩ እንደ አስቴር በሆንኩ የሚል ነው። ሌላው በጣም ዘናጭ ናት፣ እራሷን ትጠብቃለች። ይሄ ብዙ ጊዜ በጡረታ ሲወጡ እናቶች እንዴት እንደሚሆኑ እናውቃለን። እና እሷ በጣም ነው ደስ የምትለው፣ ሮል ሞዴል የምትሆኝ ሴት ነች። ስለዚህ አስቴር የዚህ ጋር ትመጭና በ20 ደቂቃ ይሄ ሁሉ ፖዚቲቭ ኢነርጂ ኬት እንደመጣ ታጋሪናለች ማለት ነው። ዋው በጣም በጣም ካበችኝ እንዴ ሞቀኝ። እንዴት ናችሁ? ደስ ትላላችሁ። እንደዚህ ፓብሊክ ላይ ፊቴን ወደዚህ አዙሬ መናገር የመጀመሪያዬ ነው። ፊቴን ግን ወደዚህ አዙሬ ታዳሚ ሁኜ ያው ሐሳብ መለዋወጥ ላይ አለሁበት። ዛሬ የሚገርማችሁ ልክ ፍፄ ደውላ የአሁኑ መድረክ ላይ አንቺ ታቀርቢያለሽ ስትለኝ ኢሚዲየትሊ ምንድን ነው ያልኩት? የኔ ልምድ እርቅ ከራስ ለታዳሚዎቼ ትምህርት የሚሰጠው የትኛው ነው የሚለውን እንጃ 2 ወር በፊት የሰጠችኝ በውስጤ ስጽፍ መጽሐፍ ሊሆንብኝ ሆነ። ቁጭ ብዬ ስጽፈው የሚሆንልኝ በጣም በዛ። ይኖዋይ ከየት ጋር ልጀምር ብዬ ስጀምር የዛሬ 52 ዓመት በምን አብዣችሁ ልሄድ ነው 52 ዓመት የ12 ዓመት ልጅ ሁኜ የገጠመኝ ነገር ትምህርት ሊሆን ይችላል። ከራሴ ተጣልቼ ነበር፣ ከዛ እንዴት ታረቅኩኝ ብዬ አልኩ። ያቺ የዛሬ 52 ዓመት በምዕራብ ይዛቸው የምትሄደው አስቴርዬ ቀናው ያቶ ቀናው ልጅ ትውልዷ አበሻ አለባበሷ እንደ ፈረንጅ የምትበላው ጮማ የምትጠጣው ጠጅ ከፊታችሁ ቆማ ቁም ነገር ልትዋጅ ብዬ እዚህ ጋር ቆምኩ። ይሄንን ቶፒክ ይዤ ሲሄድ ዛሬ አቶ እንዳልክ እዚህ የለም እንጂ ከሰጠው አረፍተ ነገር ውስጥ ስጦታ የሚለውን ይዤ ልሄድ አሰብኩ። ምክንያቱም በጣም ሳስበው አይ ቲንክ አንድ ቀን እንደ ፍፄ የራስ ታሪክ መጽሐፍ ሳልጽፍ አልቀርም ወደሚለው አሳሰበችኝ። ኤኒዌይ
አሁን 20 ደቂቃው እንዳያልፍብኝ ወደ ቶፒካችን ከመግባታችን በፊት የምትበላው ጮማ የምትጠጣው ጠጅ የምትለዋን ነገር ትንሽ ከልጅነት የወሰድኳት ነገር ናት። ጮማ በስማ ያው በእኛ ዘመን ከሰው ፊት ነውር ነው አይደለም? የፊታችሁን ብሉ ነው ተብለን ያደግነው። እኔ ግን እጄን ረዘም አድርጌ ወስድ ነበር ጮማ ያለበት ጋር። አሁን ጓደኛሞች አይደለንም። የጠጇ ደግሞ ምን ሆነ? እኛ ቤቴ እንግዳ ቤት ነው፣ የቤተሰቦቼ ቤት እና እንግዳ ሲመጣ የወለላ ቤት አለ ሰፈራችን፣ ጠጅ ቤት ነው። ሂዱ ግዙ እንባላለን። ምስዬ ዛሬ የ5ኛ ክፍል ጓደኛዬን ጋብዣት እዚህ መታለች። ደስ ብሎኛል። እና እዛ ጠጅ ስንላክ አንዳንዴ ጠጅ የለም ብለው ብር ሰጥተውን ይዘን እንመጣለን። ያው የተሰጠንን አይደለም በ1 ብር 8 ብር ሌላ። አሁን እኛ ደግሞ እዛ ቁጭ ብለን ቡና እናፈላ የለም ልጆቹ እንዳይሸታቸው ይባልና በሲኒ አትሞላም ይሰጠናል። ቀመስ ስናረግ ትጣፍጣለች። ስለዚህ ጠጅ ግዙ ስንባል የኔ እንትን ይሄድና ብርዝ አለ እላቸዋለሁ። አዎ ሲባል 4 ብርሌ ብርዝ 4 ብርሌ ጠጅ አደርጋለሁ። ለዛች ግማሽ ሲኒ ለምትሰጠኝ ለምቀምሳት እና ምን ይላሉ ቤተሰቦች? ዛሬ ወለላ ጠጁ አልበሰለላትም ይላሉ። ግን እንትን ምለው ያው ጠጅ ብርዝ የሌለ ቀን ቆንጆውን ጠጅ ገዝቼላቸው እመጣለሁ። ይሄ ታሪኩ እዛ ላይ ስላለ ነው። አሁን እኔ ጠጅን አላውቀውም። እኔ ሴትዮ ጠጅ ናቸው እንዲህ እንዳትሉ። ኦኬ ወደ ዋናው ሐሳባችን ሲሄድ የዛሬ 52 ዓመት አስቴር ምን ሆና ነበረ? ምን ታሪክ ገጠማት? ለታዳሚዎቼ ምን ምሳሌ ልስጥ ብዬ አሰብኩኝና ያው ሰው የሚጣላው ከውጭ ካለው ጫና ሲመጣበት ውስጥ ይገባና ያ ውስጥ የሚገባውን ነገር ከራሱ ጋር አስተካክሎ ለመስጠት ሲያቅተው ይጣላል። ዘይ የ12 ዓመቷ አስቴር ምን አረገች? እንደ ትላንት ልብሶችን ሳጥዋልኩኝ ልብሴን አጣኩና እዛ ሉተራል ሚሽን ስማር አንድ የተገዛልኝ ሻንጣ ነበረች እንዲህ መከፍታት ሻንጣ የትምህርት ቤት እሷ ውስጥ ከተትኩኝና አስቴር ልትጠፋ ነው በቃ ወሰንኩ። ያኔ እናቴም አባቴም ስራ ሄዳሉና በእኛ ጊዜ 7 ሰዓት ተወጥቶ 9 ሰዓት ነው የሚገባው ስራ። ስለዚህ መጡ። ቤት ውስጥ ትምህርት ከሌለ ማገለግለው ነኝ። በዛ እድሜ ወጥ ሰራለሁ፣ የተላኩትን ነገር አረጋለሁ። ያ ጫና መሰለኝ ቁጣ አለ ዱላም ይኖራልና ያ ጫና የእናቶቻችን አንዱ ፓርት ነው። እኔ ደግሞ ያኔ ያሳደገችኝ እናቴ ስለሆነች በመጥፎ አየሁት። እኔ አሁን በሱ ስም ልጠራት አልፈልግም እናቴ። ስለዚህ ያንን ጫና ጠልቼ ልጠፋ ነው። ልብሴ የተዘጋጀ፣ ምሳ በልተው ወደ ስራ ሄዱ። ቤታችን የድሮ የጣሊያን ቤት ነው፣ ኪራይ ነው። ምን አለው 8 ደረጃ አለው አስታውሳለሁ። 8 ምክንያቱም ፎቅ ነው የኛ ቤት እንል ነበረ፣ ግን ደረጃ ነው ድንጋይ። ቀጥሎ ደፉ አለ፣ በረንዳ፣ ከዛ ቤት ነው። ስዕላዊ መግለጫ እየሰጠኋቸው ነው። አላያችሁም ቤታችንን? ዘን እኔ ሻንጣዬን ይዤ ወጣሁ። ልጠፋ ነው። አታሳዝንም አስቴር? ምን ገጠማት? የት ሄደች? ከዛ አሁን እዚህ ጋር ቆማ ምን ልትነግራችሁ ነው? አልጓጓችሁም? አዎ አስቴር ሻንጣዋን ይዛ ቆመች። በረንዳውን ጨረሰችና እቺ ከፍ ያለችው ደረጃውን ለመውረድ ስትል ፊት ለፊት የኛ ሰፈር ጣሊያን ሰፈር ታውቁታላችሁ? ጣሊያን ሰፈር ማለት ከኛ ቤት ፊት ለፊት ሴት አዳሪዎች አሉ። አላቅም አሁን ዘመናዊ ቋንቋ ካለው አላቅም። ይሄ ለመጠበቅ የሚነገር ነገር አለ፣ ግን እዛ ሴት አዳሪዎች ነበሩ። ዘን ሻንጣዬን ያስኩኝና ከፍ ስለሚል እነሱን እያየሁ እንዲህ እኔ እኮ አሁን ከዚህ ብሄድ ሴት አዳሪ በሆንስ? ምክንያቱም ምንድነው የማየው ነኝ እዛ ሲሳደቡ ሲደባደቡ፣ ወንዶች መጥተው ሲደበድቧቸው ከተጠቀሙባቸው በኋላ አልከፍሉም ሲሉ እንደዚህ አይነት ጭቅጭቅ እያየሁ ነው ያደግኩት እኔ። ያ ነገር ጭንቅላቴ ውስጥ መጣ እንደቆምኩኝ። ዘን እንዴት ደግሞ የት ነው የምሄዱ? ከሄድኩኝ እኮ ገረድ ነው መሆነው አልኩኝ። ዚስ ወርድ አሁን ረዳት እንደምንለው ረዳቶቻችን እንላለን። ገረድ ነው መሆነው እኮ አልኩኝ። አሁንም ሻንጣዬን ይዣለሁ። አንድ ደረጃ ግን አልወረድኩም፣ እዛችሁ ነኝ። እና
አልኩኝ። ወይ ጉድ! ደግሞ እኮ ልብስ የሚገዛልኝ ባይኖር ሰራተኛ ስሆን እኮ ቆሻሻ ልብስ ነው የምለብሰው። ምክንያቱም ሰራተኞቻችን የሚለብሱትን ልብስ እናውቃለን። ዘን ይሄ ነገር እኔን ዘገነነኝ። ደግሞ እኮ አልማርም፣ ትምህርት ቤት ማን ይልከኛል? አስቴር ሄደች። ሻንጣዋን ይዛ ወደኋላ ተመልሳ የኛ ያኔ ሳጥን ውስጥ ነው ልብስ የሚቀመጠው። ከሻንጣ አውጥቼ ከወንድሞቼ ከእህቶቼ ልብስ ጋር ከትቼ የውሾን ነገር ያነሳ ውሾ ብለን ጸጥ ብዬ ቀረው። አሁን ልክ ፍፄ ስትነግረኝ ይሄን ታሪክ ነው ያመጣሁት። አልታረቅኩም ከራሴ ጋር ታረቁ። ግን እድሜ ሁሉ በዛ ሲሄድ ዱላው ቀርቶ አይደለም ሐሳቡን ነው እንጂ የተውኩት። ያኛው እኔን የሚገፋፋኝ የነበረው ነገር እንደነበረ ነው። ግን በመቻል ወዴት መሄድ አለብኝ፣ ምን ማድረግ አለብኝ የሚለውን አይገርማችሁም? በ12 ዓመት እድሜ ይሄ ሐሳብ መምጣት። ስለዚህ ነው አቶ እንዳልክ ቅድም ስጦታ የሚለውን ብከት ለንግግሬ አጭር ሊሆን ይችላል። ፒክ ማረጋቸው ሐሳቦች ትምህርት ሰጪ ሊሆኑና እንዴት እንደሄድኩባቸው ይረዳኛል ብዬ ያደረኩት ይህ ከእግዚአብሔር የተሰጠኝ ስጦታ ነው። ዘን ትምህርት ቤት ስማር ጥናት 5 ጓደኛሞች አለን። እስካሁን በህሊና ይመጣሉ፣ ማንንም አላገኝም። ግን ፉክክር ነበረ ራንክ ቤት ለመውጣት። እኔ አንደኛ ወጥቼ አላውቅም። 2 3 4 5 ማለት ነው 6 ወጥቻለሁ። እና ያዛ ጋር ፍትጊያውን ለመሄድ እቤት ግን እናቴ ለትምህርት ያላት ግንዛቤ ብዙም ስላልሆነ መጀመሪያ የቤቱን ስራ ነው መስራት ያለብኝ። ማታ ልብስ ላጥብ ሁሉ እችላለሁ። እንግዳ በእንግዳ ነው ቤቱ። ቅድም የጠጁን ነገር ነግሬያቸው የለም ቡና ስሬ ነው የሚፈላው። እኔ አሁን ቡና ማፍላት እጠላለሁ። ከዛ ይዤ የመጣሁት እንትን እና ያ ነገር እያለ ጥናቴ እንዲላል ሶ ማታ ማጥናት የሚለው ነገር መጣልኝና ማታ እያጠናው ሲሄድ እናቴ አሁንም የመብራት ጭላንጭል ከኔ መኝታ ቤት የሚቀጥለው መኝታ ቤት ትገባለች በበሯ እና እሱ እንቅልፍ ከልክሎኛል ተባለና አሁንም ማጥናት አልቻልኩም። ዘን ሻማ 5 ሳንቲም አይደል ሻማ ገዛው። ሻማ ገዝቼ ማጥናት ጀመርኩ። አጠናለሁ። አንድ ቀን ግን ምን ተከሰተ? ድሮ ካኪ ወረቀት አለ 4 ደብተር ነው የሚሸፍነው። እሱን እንገዛለን። ከዛ ደግሞ የላውንድሪ ላስቲክ አለ። በእሱ አንሸፍንና ደብተራችን ቆንጆ እንድትሆን እንጠቀምበታለን። ለካ አንዴ እንቅልፍ ወስዶኛል። ሻማው፣ ላስቲኩን፣ ዜን ደብተሩን። ከዛ በኋላ ሙቀቱ ወደ እኔ ሲመጣ ስነቃ እየነደደ ነው እና ቶሎ አጠፋፍቼ ተኛው። አባቴም ደነገጠ። 2ኛ ተባልኩ። እንዴት ነው ማጠናው? ስለዚህ ጊዮርጊስ ቤተክርስቲያን ያው ጣሊያን ሰፈር ለጊዮርጊስ ቅርብ አይደለ? እዛች ግቢ ውስጥ ደግሞ የሆነች ከዋናው ቤተክርስቲያን በታች ጫካው ጋር ትልልቅ እንትኖች ደን የሚመስሉ ቅጠሎች አሉ። አሁን ሂጄ ስለማላቅ አላቅም፣ ይኖር አይኖር አላቅም፣ ህንፃ ስለተሰራ እና እዛ ጋር ማጥናት ጀመርኩ። 10ኛ ክፍል ስደርስ የራሻ ላንጉጅ ከአሮጌ ፖስታ ቤት ጋር ያለ እዛ ጆይን አድርጌ ላይብረሪው ጋር እያጠናን እዛ የራሻ ቋንቋ እየተማርኩኝ። አሁን ሆሮሾ የሚለው ብቻ ነው ውስጤ ያለው፣ ሌላ የለም። ዳንሳቸውን ሁሉ አስተምረውኝ ነበረ 7 ጊዜ። ለምን ራሻ ልሄድ ቋንቋቸውን ተምሬ፣ ግን የ70 ብር ስራ ሳገኝ ቀረው። ግን ምንድን ነው ከዚህ የምናገኘው? ትዕግስት፣ ዘዴ። ምን ብናርግ ነው ወደ መፍትሄው የምንሄደው? ታዲያስ ይሄ በልጅነት ስጦታ አይደለም? ማንም መክሮኝ አይደለም። እዚህ መጥቼ ትምህርት ወስጄ አይደለም። በዛ ጊዜ እንዲህ አይነት ነገር የለም። ማን አቴንሽን ይሰጣል? እንዲህ አይነት ነገር የለም በእኛ ዘመን። እንደዛ እያደረግን ኖሩ። ግን ትዳራችን ላይስ? እህቴ ቅድም ተናግራለች። እኔ 40 ዓመቴ ነው ዲግሪን ያገኘሁት። ያ የምመኘው በጨለማ ማጠናው በቤተክርስቲያን ውስጥ የሚሄደው ነገር ሁሉ ልክ 12ኛ ክፍል ጋር ስወስ ፖይንት ያልመጣምና ዩኒቨርሲቲ ለመግባት ዊንጌት የሙያ ትምህርት ቤት ነበረ፣ እዛ ማር ነበረ። የመጀመሪያ ዲፕሎማዬን እዛ በሂሳብ አገኘሁኝ። እሱን እየተማርኩኝ ወደ ስራ ዓለም ገብቻለሁኝ። ስራዎችን ደስ ብሎኝ ነው የምሰራው።
የሚገርማችሁ ነገር ስራ ጠረጴዛ ላይ ወረቀቶች ካሉ እስከ 3 ሰዓትም ቢሆን አመሻለሁ፣ እሰራለሁ። ነፃ ሁኜ ሲሄድ ነፃ ሁኜ እተኛለሁ። ካለበለዛ ግን አልችልም። እና የስራ አጨራረሴ ይሄ ቢሆንም ትምህርቴን ግን እየተማርኩ እዚህ ላይ አንድ ለነገራችሁ የምፈልገው የባለቤቴን ክሬዲት ላሳጣው አልፈልግም። ዛሬ እሱ 19 ዓመቱ ሆኖታል ይሄን ዓለም ትቶ ሄደ። የራሱ ባህሪ የራሱ የሆነ ነገር ቢኖረውም ትምህርት እንድማር ይፈልጋልና እዛ ኔክስት ከወንጌል ዲፕሎማ በኋላ ኮተቤ መምህራን ኮሌጅ በሂሳብ አያያዝና ማይነሪ ቢዝነስ ዲፕሎማይን ሶስት እሱን ያስመዘገበኝ እና እንዳለችው ልጅ ማሳደግ አለ፣ ቤት መቆጣጠር አለ፣ ስራ መስራት አለ። እነዚህን ነገሮች መስመር ውስጥ ከቶ አሸናፊ ሆኖ መውጣት ደግሞ ራሱን የቻለ ነገር ነው። ስለዚህ በዚህ መንገድ አልፌ ሄጄ ከክላርክ ከጸሐፊ እስከ ዳይሬክተር ድረስ ደርሼ ጡረታዬን 40 ዓመት ካገለገልኩ በኋላ ወጥቻለሁ። በ40 ዓመቴ ዲግሪን ይዣለሁ። ስለዚህ ይቻላል። ትዳር እንዴት ይቻላል? ትዳር ማንም ከትዳር ፐርፌክሽን እንዳይጠይቅ እንዳይፈልግ፣ ትዳር የራሱ የሆነ ነገር አለው። ትዳር ውብ ነው። ትዳር ይጣፍጣል። ትዳር ትዝታ ነው ለኔ። አሁን ግን በመቻቻል ነው። በመቻቻል እንዳትረሱ። ዛሬ ስንኖር አብረን እሱ የሚስቱን ባህሪ ደካማ ጎኗን፣ እሷ የባሏን ደካማ ጎኑን መሸካከም መቻል አለበት። እኔ ባለቤቴ ብድግ ብሎ ይሄ ነገር ጠርሙስ ነው ቢለኝ ባህሪውን አውቄው የለ አይገርምም? ፕላስቲክ ይመስላል ጠርሙስ ነው እንዴ ብዬ ነው የማሳልፈው። ለምን? ያስደስተዋል። ተሸናፊ መሆን አይፈልግም የኔ ባለቤት። በቃ ባለበት እግዚአብሔር ነፍሱን ይማረው። አዎ በቃ ባህሪውን። ስለዚህ ይህ ሁሉ ዘመን አብረን ስንኖር ህይወቱ እስከሚያ 3ኛ ሰው መሀላችን ገብቶ አያውቅም። ልጆቹን ይቆጣል። ሁሉንም ደፍነው ራይት እንዲያገኙ የምን አንድ ኤክስ እንዲያ አይፈልግም። እንደ እኛ እኮ ኤክስ አግኝተን ያደግኑ ጂጂ ምን ነው ስለው እነሱ ላይ ነው። ስለዚህ የእሱን ድክመት አሁን የት ጋር ነው አየሁት አይደለም? ምን ይሻለናል? እነዚህ ልጆች እናስጠናቸዋለን። ምን እየሆኑ ነው ስል ካልም ይሆንልኛል። ስለዚህ ደካማ ነገሮቻችንን መሸከም መቻል አለብን። ካለበለዛ ትዳር ከውጭ ሁነን እንደምንሰማው ወይ ወላጆቻችን ብዙ ጊዜ አይታችሁ እንደሆነ ሴቶቻችን ለባሎቻቸው አንቱ ብለው ራሳቸውን ተገዝተው ኢቭን ሌላ ጋር እንኳን እንደሄደ ቢያውቁ እንኳን እንዳላወቀ ሆኖ የሚያሳልፈው ትዳር እኛን እዚያ አድርሰውናል። እኛ ደግሞ አሁን ባለን እውቀት ባለን ነገር ከልምድ ጋር አዋህደን ይሄኛው መጥፎውን ነገር እየተው መልካም ነገሮችን ይዘን መሄድ መቻል አለብን። እኔ በዚህ መልክ ትዳሬን አሸንፌ ወጥቻለሁ። አሁን ደስ ይለኛል። ብዙ ትዝታዎች አሉ። 4 ልጆቼ ስራ ይዘዋል። ሐኪም አለች፣ ኮምፒውተር ሳይንስ፣ የአርኪቴክቸር እንደገና ደግሞ በሄልዝ ውስጥ የሚሰሩ አሁን ሁሉም ራሳቸውን ችለው እየሰሩ ነው። ያ እግዚአብሔርን የማመሰግንበት ነው። ሌላ በጣም አመስጋኝ መሆን ነገሮችን በፖዚቲቭ መመልከት። ምክንያቱም በእኛ አቅም የሆነውን ማስተካከል እንችላለን። ከኛ አቅም በላይ ያልሆነውን ነገር ፖዚቲቭ ፓርቱን እንዴት ነው የምንወስደው? እኔ አንድ የምነግራችሁ የመጨረሻ እንትን ምን እንደሚኖር ታውቃላችሁ? በቀደም ይሄ ግሬ ቀለም ቀቡ ተብሎ አልተመጣም። እኔ ወጪው ላይ ነው ያተኮርኩትና ትንሽ መስጠት ብዬ ነበረ። ከራሴ አልተጣላሁ። በኋላ ያ ቀለም በወዲያም ቀን አለውና በዛ ቀነ ገደብ ቀባ ነው። ቤቴን ሳየው ተደሰቱ። መልሼ ታረቅኩኝ። ለምን ይሄ ቀለም እኛው ነን የተጠቀምንበት? ለምን እዚያኔ ማህበሩ ሲሰራ የሰጠን ቀለም ነው። አንድ ቀን አስቤ አላቅም እሱን ቀለም ቀይራለሁ ብዬ ለመናገር እና እንዲህ አይነት ነገሮች አሁን ከኛ አቅም በላይ ሆነና የምንነጋገሩ በተቻለ አቅም ወደ ፖዚቲቭ ነገር መቀየር። እኔ እሱ ልምድ አለኝ። ስህተቶች ሲመጡ እኔ ብሆንስ እላለሁ። አንዳንዴ እኔ ብሆንስ ያኔ እኔ መሆን አላረግም፣ መሲ ጎበዝ ናት፣ መሲ ግን አረገችው እላለሁ። የኔን የራሴን ደካማ ካገኘሁኝ መልስ አገኛለሁ ማለት ነው። አንዳንዴ እኔ ጓደኛ ያለች አሁን ኖሬ ነው የምትኖረው። በሆነ ነገር ጸብ ተነሳና ትንሽ ኃይለኛ ናት። ጓደኞቼ እዚህ ያውቋታል፣ ስም ባልጠራም እና በጣም ስትናገረኝ
አሁን ስሟ ልጠራር በርስቼ ወይ እንትን ተይ በኋላ እኮ መታረቃችን አይቀርም ይሄ ሁሉ ብዙ ይሆናል አሉ። ለምን? አዎ አንድ ላይ ነን፣ አንድ ቢሮ ነን፣ ረጅም ዓመት ነው የኖርነው እውነትም። ከዛ በኋላ ግን አሁን በጣም ሽርኮች ነን። በየጊዜው እንደዋወላለን፣ እንነጋገራለን። ሀሳቦች እንኳን ሲመጡ መታ ለኔ ደውላ ትነግረኛለች። ስትመጣ መጥቻለሁ ትላለችና ጥሩ ጓደኛሞች ነን። ይሄ በዛ ጊዜ ግን እንደሱ ስላት ምን ነበር ያለችኝ? አሱ ያሾፍሽብኝ ነው አለችኝ። በእውነት እኔ ያላሾፍኩም፣ እውነቴን ነበር። አሁን ይሄንን ስላችሁ ደግሞ በዚህ በቻሪቲ ውስጥ ስገባ ደግሞ ህልሜ ደስ የሚለኝ እኔ አቅም የሌለኝ ነገር ግን ሰውን መርዳት ብችል የሚለው ሐሳብ ቢመጣ በጣም የሚገርማችሁ ማስተባበር ላይ ጎበዝ ነኝ። አንድ ሰው ታሟል ካሉ እከሌ እኮ እንዲህ ነው እንደዚህ ነው እንዲህ ነው ብዬ አስተባብሬ ስል ውስጤ ይረካል። የኔ አቅሜ ባይፈቅድም ነገር ግን ያ የሚሆነው ነገር ሆኖ አየዋለሁ። ቢሮአችን ታክመው እስካሁን ያሉ ረጅም ዓመት ያሉ በልብ ህመም ታክመው ከዳይሬክተር ጀምሬ እስከ ታች ሰራተኛ ነበር ወረቀት ይዤ የሚዞረው። ያ ደስ ይለኛል። ነገሮችን በፖዚቲቭ መልኩ ማስረዳት፣ ለሰው መልካም ነገርን ለማድረግ ማነሳሳት፣ ይሄ መልካም ነገር ነው። ስለዚህ እኔ በሚሊዮን ብር ማላገኘው ስጦታዬ ነው እላለሁ። አይ ቲንክ ሳጠቃልል ግን እናቴ ያሳደገችኝ እጅግ አድርጌ አመሰግናታለሁ። ጠንካራ እንድሆን ትዕግስት እንዲኖረኝ አርጋኛለች። አባቴ አዳማጭ እንድሆን አድርጎኛል። ምክንያቱም ያዳምጣል። እናቴ ኃይለኛ ነበረችና ስትናገረው ነበር የሚለው። ያ እሷም ቢያናድዳትም እሱ ግን ቻይ ሆኖ መጨረሻ ላይ አብረው ኑሮ ሁለቱም አሁን በዚህ ዓለም ላይ የሉ። ለኔ ግን መልካም ምሳሌዎቼ ናቸው። ሌላ በዚህ በቻሪቲ ውስጥ እንደነገርኳችሁ ደስ የሚለኝ የዓመቱ መጨረሻ ላይ ሪፖርት ሲደረግ በቃ የኔ የእምባ ያህል ጠብታ የሰጠሁት ነገር ውጤቱ ነው አድጎ ሰዎች ተረድተው ማየት ደግሞ ያለኔ ደስታ ይሰጠኛል። አሁንስ በዘበናይ ክለብ ውስጥ ደግሞ ስገባ ሲቲ ቱር ስናረግ የሆነ ቦታ ስናይ እኔ ማየት እወዳለሁ፣ መጎብኘት እወዳለሁ። የፍላጎቴን አገኘሁት። አረንጓዴ ነገር እወዳለሁ። ስለዚህ የሌላችሁ ዘበናይ ውስጥ ግቡ። ዘበናይ ራሳችንን የምናይበት አይ ቲንክ ሰሎሜ እንዳላበላችብሽ ዋና ሐሳቡንና መስራች እሷ ናት። ግን እኔ ተደስቼበታለሁኝ። ወደፊት በደንብ እየተነጋግረን ማህበሩን ለማጎልበት እንወዳለን። 20 ደቂቃ የሄደች ፍጽይ አለፈ ሄደቀን በጣም እንግዲህ ሳጠቃልል እኮ ነው ይሄ ምስጋናዎቼ ጋር የደረስኩት። ለመሆኑ አድማጮቼ ምን ትምህርት አገኛችሁ? ምንድነው ያገኛችሁት ከኔ? እኔ እንዲቆሜ ለፍልፌ ዛሬ ዝንጥ ብዬ መጥቼ እንዴ ይሄን አግኝተናል ካላላችሁ ለፍልፌ በቃ ድራማ ሰርቼን የወረድኩት ማለት ነው። እስቲ በጣም አመሰግናለሁ።